تزال سناء تروي حديثا مريقا وضياء. قرآن كريم محفوظ والمؤمن اللي يفوز يشفع له في البلوى. دينك صباحات صباح الورد يا ورد العمر يا نغمة الشرار يا رحمن. ይህ ሁሉ መከራና ችግር ምድራችን ላይ ከመኖሩ ጋር እዝነት የጠፋው ለምንድን ነው? አላህ ሱብሓነሁ ወተዓላ አዛኝና ሩህሩህ የሆነ ጌታ ነውና ሊያስደስተን ይፈልጋል። ይህ ደስታ የተሟላ የሚሆነው ምድር ላይ ሳይሆን ጀነት ውስጥ ነው። ይህች ዓለም አላህ ሱብሓነሁ ወተዓላ ዘንድ ዋጋ የተሰጣት አይደለችም። ስለሆነም በምድር ላይ ደስታን ብናጣ አዛኝና ሩህሩህ የሆነው ጌታ ይጠግነናል። አላህ ሱብሓነሁ ወተዓላ እንዲህ ብሏል: بل تؤثرون الحياة الدنيا والآخرة خير وأبقى. መጨረሻይቱ ህይወት በላጭ ሁልጊዜ ዘውታሪም ናት። ያ ረህማን። ለምሳሌ የሆኑ ሁለት ሰዎች መንገድ ላይ ይገናኛሉ። አንደኛው የሚሄደው በእግሩ ነው። አየሩ እጅግ በጣም ሐሩራማ ሲሆን መጨረሻው ላይ ግን ውብ የሆነ ማረፊያ አለው። ሁለተኛው ሰው ደግሞ ለስለስ ባለ አየር ውስጥ ምርጥ መኪና ይነዳል። የመንገዱ መዳረሻ ግን መጥፎ ነው። በደንብ ካላስተዋልን በስተቀር ለመጀመሪያው ሰውዬ ችግርና ጎስቁልና በእጅጉ እናዝናለን። ሆኖም ግን አይደለም። አላህ ሱብሓነሁ ወተዓላ እንዲህ ብሏል: أفمن وعدناه وعدا حسنا فهو لاقيه كمن متعناه متاع الحياة الدنيا ثم هو يوم القيامة من المحضرين. መልካምን ተስፋ ቃል የገባንለትና እርሱም ማግኘው የሆነው ሰው የቅርቢቱን ህይወት ጥቅም እንዳስመቸችውና ከዚያም እርሱ በትንሣኤ ቀን ለእሳት ከሚቃረቡት እንደሆነው ሰው ነውን? ያ ረህማን። ሙስሊም በዘገቡት ሐዲስ ይህች ዓለም ለአማኞች እስር ቤት ናት፣ ለካህዲያን ደግሞ ጀነት ናት ብለዋል። ኢማም አራዚ ቆንጆ ልብስ መልበስ ይወዱ ነበር። አንድ ቀን ከመስጂድ ውጭ እያሉ አንድ ሙስሊም ያልሆነ ሰው ጋር ተገናኙ። ሰውየው የተበጣጠሰ ልብስ ነበር የለበሰው። ለኢማም አራዚ እንዲህ አላቸው: የእናንተ ነብይ ይህች ዓለም ለአማኞች እስር ቤት ለካህዲዎች ደግሞ ጀነት ናት ይላል። ይህን የመሰለ ጸጋ ውስጥ እያለህ ከየትኛው እስር ቤት ውስጥ ነህ? እኔስ በየትኛው ጀነት ውስጥ ነኝ አላቸው። ኢማም አራዚም እኔ አሁን ያለሁበት ሁኔታ በጀነት ውስጥ ካለው ድሎትና ጸጋ አንጻር እስር ቤት ነው። አላህ ሱብሓነሁ ወተዓላ በጀነትም ውስጥ ለካዲያን ካዘጋጀው ቅጣት ደግሞ አንተ አሁን ያለህበት የችግር ኑሮ ጀነት ነው አለው። ሰውየው ጥቂት ካስተነተነ በኋላ በእርግጥም የናንተ መላእክተኛ የተናገረው እውነት ነው አለና ሰለመ። ይህች ዓለም እስር ቤት መሆኗ አላህ ሱብሓነሁ ወተዓላ ጀነትን ለኛ ማዘጋጀቱ አኺራ በላጭና ዘላለማዊ መሆኗ ይሄ ሁሉ አላህ ሱብሓነሁ ወተዓላ እኛን ሊያስደስተን የፈለገ መሆኑን ያመለክታል። ስለሆነም ጀነት ሊያስገባን ብሎ ይከታተለናል፣ ይጠብቀናል፣ በችግሮቻችንም ይፈትነናል። ወለኑዚቀነሁም ሚነል ዐዛቢል አድና ዱነል ዐዛቢል አክበር ለዐለሁም የርጂዑን። ይመለሱ ዘንድም ከትልቁ ቅጣት በፊት በዚህች ዓለም ከትንሹ ቅጣት በእርግጥ እናቀምሳቸዋለን። ያ ረህማን። የሚከተለውን የቁርአን አንቀጽም እናስተውል። ليس بأمانيكم ولا أماني أهل الكتاب من يعمل سوءا
أن يجز به ولا يجد له من دون الله وليا ولا نصيرا ነገሩ በምኞታችሁና በመጽሐፉ ሰዎች ምኞት አይደለም። መጥፎን የሚሰራ ሰው በእርሱ ይቀጣል፣ ለእርሱም ካላህ ሌላ ጠባቂንም ረዳትንም አያገኝም። ይህች አንቀጽ በወረደች ጊዜ አቡበከር ረዲየላሁ ዐንሁ ነብዩን ሰለላሁ ዐለይሂ ወሰለም ከዚህች የቁርአን አንቀጽ መውረድ በኋላ እንዴት መዳን ይቻላል አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አቡበከር ሆይ እንደዚህ አይደለም፣ ልጅህ ይሞትብህ የለምን? ትታመም የለምን? በንብረትህ ላይ ችግር ይደርስብህ የለምን? አሉት። አሁን የአላህ መልእክተኛ ሆይ አላቸው። እርሳቸውም ይሄ የምትመነዱበት ነው አሉ። ሌላው ቀርቶ ሞትን እንኳን ብናይ የአላህ Subhanahu Wa Ta'ala እዝነት ሆኖ እናገኛለን። ለምሳሌ በዚህች ዓለም ላይ ኖረን ድካም በተሰማንና ፈተናውን ማለቁን ባወቅን ጊዜ እረፍት አድርገን በጀነት መደሰት ያስፈልገናል። ስለሆነም ሞት ከዚህች ዓለም ድካም እንገላገል ዘንድ የተደረገ ማረፊያ ነው። በነገራችን ላይ ራስን መግደል ወይንም ማጥፋት ትልቅ ወንጀል መሆኑን ሳረሳ በሐዲስም ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብሏል። አንድን ባሪያ መጀመሪያ ሞት ወደርሱ በሚመጣበት ጊዜ ፊታቸው እንደ ፀሐይ የሚያበራ ሁለት መላእክት ወደርሱ ይመጡና የዓይን እይታ ርቀት ያህል ተቀምጠው ያበስሩታል። ከዚያም የሞት መላእክት ይመጣና ራሱ አጠገብ ቁጭ ይላል። የሞትን ስቃይ ከመጋፈጡ በፊትም ይህን የቁርአን አንቀጽ ያነቡለታል። አንቀጹ ወደሚሄድበት ዓለም ብቸኝነት እንዳይሰማው የሚያደርግ ነው። ያ አየቱሃ ነፍሱል ሙጥመኢነህ ارجعي إلى ربك راضية مرضية ላመነች ነፍስም አንቺ የረካሽው ነፍስ ሆይ ወዳጅ ተወዳጅ ሆነሽ ወደ ጌታሽ ተመለሺ። ያ የመልካም ሥራ ባለቤት ከሆነን ደግሞ መልካም ሥራ ላይ ያሉ መላእክት ሰላም ባንተ ላይ ይሁን እያሉ ነፍሶቻቸውን የሚያወጡትን የአላህ ባሮች በዚህ ቅጽበት ሊሰማቸው የሚችለውንም የደስታ ስሜት እናስብ። ከዚያም የሞት መላእክት ራሳችን አጠገብ ተቀምጦ አንቺ የረጋሽ ነፍስ ሆይ፣ አንቺ ቆንጆ ሩህ ሆይ፣ የገሌ ልጅ ሩህ ሆይ ወደ አላህ ውዴታ ውጪ፣ ጌታሽ በውዴታ ተቀብሎሻል፣ ወደ አላህ እዝነት ውጪ ይለናል። ሙስሊም እንደዘገቡት አንዲት መልካም የአላህ ባሪያ ነፍስ ወጣች እንደሆነ መላእክት በሞት መልአክ እጅ ላይ ለቅጽበት እንኳን አያቆዩአትም። ይዘዋት ወደ ሰማይ ይወጣሉ። የሰማይ በሮች ይከፈቱላታል። ለሷ ቅርብ የሆኑ ሁሉ ይሸኟታል። መላእክት ይህች የማን ሩህ ወይንም ነፍስ ናት በማለት ይጠይቃሉ። የገሌ ልጅ ሩህ ናት በማለት በምድር ላይ ያለ ሲጠራበት በነበረው መልካም ስም ይጠሩታል። ከዚያም ወደ ሰማይ ይዘዋት ይወጣሉ። አላህ Subhanahu Wa Ta'ala እንዲህ ይላል፣ የባሪያዬን መዝገብ በኢልዩን ውስጥ ጻፉለት። ወማ አድራከ ማ ኢልዩንም ምን እንደሆነች ምን አሳወቀ? ያ ረህማን ከዚያ ወደ ምድር መልሱት፣ እኔ ከሷ ፈጠርኳቸው፣ ወደ እርሷም እመልሳቸዋለሁ፣ በሌላ ጊዜም ከሷ አወጣቸዋለሁ ይላል። መቃብር ውስጥ ያወርዱታል። ሁለት መላእክት ይመጡና ጌታህ ማን ነው በማለት ይጠይቁታል። ጌታዬ አላህ ነው በማለት ይመልሳል። ሃይማኖትስ ምንድነው በማለት ይጠይቁታል። ሃይማኖቴ እስልምና ነው ይላል። ስለዚያ ወደ እናንተ ስለተላከው ሰው ምን ትላለህ ይሉታል። ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው ይላል። ከዚያም አላህ Subhanahu Wa Ta'ala ዘንድ የሆነ ተጣሪ እንዲህ በማለት ይጣራል፣ ባሪያዬ እውነት ብሏል፣ ጀነት ውስጥ አንጥፉለት፣ የጀነትንም በር ክፈቱለት፣ በመቃብሩም ውስጥ የዓይን እይታው ያህል ይስፋለት፣ የጀነት በር ይከፈትለት። በቀብር ውስጥ ያለም ያማረ ፊት ያለው ያማረ ልብስ የለበሰ ሰው ወደ እርሱ ይመጣል። ባሪያውም
አንተ ፊትህ ላይ መልካም ነገር ይነበባል ማንህ ይለዋል እኔ መልካም ስራህ ነኝ ይለዋል ሰውየውም ጌታዬ ቂያማ እንድትቆም አድርግ ወደ ቤተሰቦቼና ልጆቼ ተመልሼ አንተ የዋልክልኝን ጸጋ ነግራቸው ዘንድ ይላል ይሄ ሁሉ በርግጥ የአላህ Subhanahu Wa Ta'ala ጸጋና እዝነት ነው የቢላል ቲዩብ በዩቲዩብ ተከታታዮች ኢንሻአላህ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉና ሁሌ አፕሎድ የምናደርገው ቪዲዮዎች እንዲመጣላችሁ ይሄ ሰብስክራይብ የሚለውን ትነኩታላችሁ ሰብስክራይብ የሚለው በቀይ ከመጣ ሰብስክራይብ ያላደረጋችሁ ማለት ነው ሰብስክራይብ ማለት ተከታታያችን አልሆናችሁ ማለት ነው አየው ስነካ አሁን ከቀዩ ጠፍቶ ሰብስክራይብ የሚል በግራጫ ወይም በጥቁር ከለር መጣ ሌላው ምንድነው የምታደርጉት ሁሉ ጊዜ የምንለቀው ቪዲዮዎች ወዲያው እንዲደርሳችሁ መልእክት እንዲመጣላችሁ ቪዲዮ አፕሎድ ስናደርግ እቺ የደውል ምልክቷ እዚህ ጋር ትታያለች እሷን የደውል ምልክት ትነካላችሁ የደውል ምልክት እዚህ ጋር በዚህ በኩል እንደምታዩት በቀኝ በኩል አለ እሱን የደውል ምልክት ትነካላችሁ ደውሉ ካጠገቡ የሁለት ቅንፍ ምልክት ወይም እንደ ጆሮ ምልክት እስኪኖር ድረስ ሁለቴም ቢሆን ትነካታላችሁ አሁን ደግሜ ነካውት የቅንፍ ምልክቱ መጣ እንደምታዩት አሁን የደውል ምልክቱ ተቀይሯል ማለት ነው እንደዚህ ከሆነ ሁሌ የምንልከው ቪዲዮ ይደርሳችኋል ማለት ነው ሌላው ደግሞ ቪዲዮዎች ካያችሁ በኋላ ላይክ እና ሼር በማድረግ እንድትተባበሩን እንጠይቃለን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ